ጤና ይስጥልኝ የተከበራችሁ ውድ ኢትዮጵያውያን፣ ይሄ በሪ በከንቱ ሚዲያ ተዘጋጅቶ የሚቀርብላችሁ ዝግጅት ነው። እንደምታውቁት ይሄ በከንቱ ሚዲያ በኪነ ጥበብና በፖለቲካ ዙሪያ ያሉትን ኩነቶች ያብራራል። ለማህበረሰብ ግልጽ ያልሆኑ ነገሮችን፣ ሚስጥሮችን፣ ምኖችን እናካፍላችኋለን። ከዚህ ቀደም ብዙ ስራዎች ሰርተናል። ብዙ ምናልባት ሰምታችኋቸው ቢሆን ብዙ መረጃ ታገኙበት ነበር። ምናልባት ላልሰማችሁት ማለት ነው። የሰማችሁ ካላችሁ ደግሞ ብዙ ከዚህ በፊት ብዙ የእያንዳንዱን ሙዚቃ ሚስጥር ከፖለቲካ ጋር ያለው ግንኙነት የፖለቲካ ኢንተርፕሪቴሽኑ ምን እንደሆነ ከዚህ በፊት እንደምንነግራችሁ የኢትዮጵያ ኪነ ጥበብ ኦሬዲ ፖለቲሳይዝድ ሆኗል። በቃ ቲፎዞም ሁሉ ከፖለቲካው ጋር በኪነ ጥበብ ልቀቱ ሳይሆን ከኪነ ጥበቡ ኳሊቲ ጋር ተነጻጽሮ ሳይሆን ኢትዮጵያ ውስጥ ያለው ኪነ ጥበብ አርቲስቶችና ምናምኖች የሚወደዱት ስራው የሚወደደው በፖለቲካ እሳቤ እየታሰበ ስድብ ሲሆን የሆነ መልእክት ማስተላለፍ ሲፈልግ ታዋቂ የምንላቸው ዘፋኞች በሙሉ እስከ ዛሬ ድረስ ይዘፍኑልን የነበረው ይሄ ነው። አንዳንዶቹ ጥሩ ድምጽ ያላቸው ጥሩ ስራ ይዘው ይመጡና ግን ኢትስ ፖለቲክስ የሚነግሩ ነገር ግን ያ ፖለቲካ ደግሞ ምንድነው ስትል ደግሞ የቡድኖች አጀንዳ ነው። አየህ፣ ስለዚህ የኢትዮጵያ ኪነ ጥበብ የቡድኖች የአንጃዎች ጉዳይ ማስፈጸሚያ፣ ፖለቲካ ማስፈጸሚያ፣ አጀንዳ ማስፈጸሚያ ነው ማለት ነው። የግሩፖች አየህ፣ ከድሮ ከ50ዎቹ ጀምሮ ማለት ነው ከነጥላውን ገሰሰ ጀምሮ ሲዘፈኑ የነበሩ ዘፈኖች እሱን ብዙ ስላለበት አሁን እዚህ ውስጥ ድጋሚ አንገባ። የድሮ ዘፈኖች ከ50ዎቹ ከ60ዎቹ ከ70ዎቹ ምናምን የምትሏቸው ዘፈኖች በሙሉ ታዋቂ የሚባሉት ሰዎች በሙሉ ፖለቲካ ነው ሲዘፍኑ የኖሩት። ፖለቲካ የነሱ ፖለቲካ ደግሞ መጨረሻው ምን እንደሆነ አይታችሁታል። ያለፉትን 50 ዓመታት ፖለቲካ አናላይዝ አድርጉና የሙዚቃው የኪነ ጥበቡ ውጤት መሆኑን ወሰዱት ማለት ነው። ስለዚህ ኢትዮጵያ አትርፋለች ወይስ አላተረፈችም የሚለውን እዩት። ላለፉት 50 ዓመታት ለምሳሌ በኢህአዴግ ከቅርቡ ለምሳሌ አሁን ባለው ስርዓት ከዛ በኢህአዴግ ጊዜ ከዛ በደርግ ጊዜ እነዚህን ስርዓቶች በሙሉ ያመጡት በኪነ ጥበብ ማህበረሰብን እያሳመኑ ነው። ማህበረሰብን አይምሮ በኪነ ጥበብ እየተቆጣጠሩ ነው። እነዚህን ሁሉ ሲያደርጉ የነበረው ማህበረሰቡ በኪነ ጥበቡ እየተመራ ወጥመድ ውስጥ ይገባል። ከዛ እንዲሆን አንጃ ስልጣን ይዝና ከዛ በኋላ ማህበረሰብ ያልቃል። አየህ፣ እነዚህ ደግሞ አንጃዎች ይሄንን ተግቶ የሚሰራው ደግሞ አንደኛ በምዕራባውያን የሚደገፍ ነው፣ ሁለተኛ በአረባውያን የሚደገፍ ነው፣ ሶስተኛ የኢትዮጵያዊነት ጠላት ነው። አያችሁ፣ ያለፉትን 3 መንግስታት እዩዋቸው፣ ሳሏቸው ባይምሯችሁ። ሁሉም በኢትዮጵያ ጠላቶች እየተረዱ የመጡ ናቸው፣ ኃይሎች ናቸው ሁሉም። ከዛ በኋላ ኢትዮጵያዊነትን ነው ያጠፉት። አየህ፣ የተጎዳው የህብረተሰብ ክፍል እሱ ኢትዮጵያዊነት ያለው ድሮ አባቶቹ ቱርኮችን ያባረሩት አባቶቻቸው ቱርኮችን ያባረሯቸው የልጅ ልጆች ናቸው ዛሬ የሚቀጠቀጡ ያሉት ማለት ነው። አየህ፣ ጣሊያኖችን ያባረሩት የልጅ ልጆች፣ አየህ፣ ግብጾችን ያባረሩት የልጅ ልጆች። አየህ፣ ኪነ ጥበቡ የሚያወጣው በሙሉ እንዲህ አይነት አንጃዎችን ነው ምርጡ የሚያመጣው። እነዚህ ደግሞ የሚዘፍኑት ደግሞ የሚቀሰቅሱት ደግሞ ራሱ ይሄንኑ ማህበረሰብ ነው። አሁን ትልቁ ችግር ምንድነው? ማህበረሰቡ አይምሮ አልባነነም፣ እስካሁን ድረስ አልባነነም። በእነዚህ በ3 4 መንግስታት እስካሁን አልባነነም። ይሄ ጠላቶቹን ነው አናቱ ላይ የሚያወጣው። አሁን በቅርቡ እንኳን 2010 ላይ በመጣው ለውጥ አለና በራሱ ኪነ ጥበብ በራሱ እሴት መጡበት፣ በራሱ ታሪክ መጡበት። ከዛ በኋላ ወጥመዱ ከተቱት። ከዛ በኋላ ያው ልክ እንደ ፍየል ታረደ። አየው ምን እንደደረሰበት አይተነዋል። መድገም አያስፈልግም። በቃ ታሪክ ሰንዶታል። ያን ታሪክ ሪፈር ማድረግ ኦኬ። ይኸውልህ ሆነ ኪነ ጥበብ አርቲስቶቻችን ይሄንን ሁሉ ሰሩን። ይቅርታ ጠየቁን ወይ አልጠየቁንም? ባነንባቸው ወይ ገሰጽናቸው ወይ አልገሰጽናቸውም? ባነናል፣ ነቅተናል ወይ አልነቃንም? አየው ችግሩ ይሄ ነው። ማህበረሰቡ አይምሮ ላይ ነው ጨዋታው። ኪነ ጥበብ ባለሙያዎችም ደግሞ ሁሉ ጊዜ ስኒፍ የሚያደርጉት ዝናና ገንዘብ ነው። አየህ፣ ኮንሰርት ማዘጋጀት ምናምን ነው። ኮንሰርት ደግሞ በፖለቲካ መዘፈን ሲሆን ነው ኮንሰርት የሚዘጋጀል፣ መንገድ የሚዘጋል፣ ስታዲየም ምናምን አይነት ሚሊኒየም አዳራሽ ምናምን የሚፈቀድልህ ፖለቲካ ተዘፈን ነው። አየው፣ ይሄ ያልገባው ህዝብ ደግሞ በፖለቲካ ስለታፈነ እዛ ጋር ሄዶ ገንዘቡን ያወጣል። ስለዚህ ተጠቃሚዎቹ እነሱ ናቸው። አየው
ፖለቲካ ይዘፍንልህና ሚሊኒየም አዳራሽ ይቀጥራል እዛ ትገባለህ 1000 2000 10000 ብርን ከፍለ ማለት ነው እሱም ገንዘቡን ያገኛል እንደገና ሌላ አጀንዳ ጭንቅላት ላይ ጭኖ ይልክህና እንደገና አስገድሎ እንደገና ሌላ ባለ አንጃ ባለ ተረኛውን ስልጣን ላይ ያወጣል በተለይ የምዕራባውያን ወኪሎችን ማለት ምዕራብ አሜሪካ ስማርት ሲ አሜሪካ ነች ደርግን ያመጣችው አሜሪካ ነች ይውላችሁ ደርግን ስልጣን ላይ ያወጣችው መንግስቱ ኃይለማርያምን በቃ እሷ ነች ያው ከመንግስቱ ኃይለማርያም ጋር ተጠቃቅሳ ማለት ነው ኢህአዴግን ያመጣችው እሷ ነች ብልጽግናን ያመጣችው እሷ ነች አለቀ በቃ እና ያንተ ጩኸት ያንተ ንባብ ያንተ ዕውቀት ያንተ ጥበብ ያንተ ታሪክ ያንተ ምን ያንተ ሬዲዮ ያንተ ሚዲያ ያንተ ዘፈን ምን ጠቀመ አሜሪካ የወደደችውን ስልጣን ላይ ለማስቀመጥ ካልሆነ በስተቀር ይሄ ማለት ደግሞ አገልጋይ ባሪያነት አገልጋይነት አሽከርነት ባንዳነት አዩ ችግሩ ምንድነው አሁንም ቀደም እንዳልኳችሁ ማህበረሰብ አልባነን ማህበረሰብ አልባነን ስለዚህ አሁንም የኪነ ጥበብ ባለሙያዎች ይህን ስራ ይሰራሉ አሁን እስካሁን ድረስ የሁሉ ተሰርቶ የሁሉ ነገር ተብሎ አሁንም ይሰራሉ አሁን ይህን ዝግጅት ለማዘጋጀት የሞከርነው ለምንድን ነው እንደ ያልነው ነገር በቂ ስላልሆነ ነው ወይ በቂ ነው በጣም በቂ ነው ስለ ኪነ ጥበብ በዚህ በኪነ ባነው በዚህ በሪ በከንቱ ሚዲያ በደንብ ተነግሯል ሌሎችም አሉ ሌባሻይ መረጃ ምናምን መስማት ማየት ትችላላችሁ ግን ይሄ ብቻ በቂ ነው በቃ በቂ ነው ኪነ ጥበብ አንተ የምታመልከውን አዝማሪ የምታመልከው አርቲስት የምታመልከው ደራሲ ምን አይነት አሪዮስ እንደሆነ የምታውቀው እቺን ስትሰማ ነው በቃ በቂ ነው በበቂ ደረጃ ተብሏል ተነግሯል አሁን ደግሞ ምንድነው ምን ተገኝቶ ነው ይሄ ዝግጅት ፕሮግራም ለእንዲዘጋጅ ያስፈልገው ሲባል ደግሞ ሌላ ደግሞ መጣዩላችሁ የዚች ሀገር መቼም እንደም ያደማት ጎኗን እንደ ክርስቶስ በጦር የሚወጋት መቶ አለቃ ብዙ ነው በቃ አርቲስት አፍ መፍቻ ፖለቲካቸው ነው የተረሱ አርቲስቶች እንደገና የሚነቃቁት ፖለቲካ በመስፈን ነው ድምጽ የሌላቸው አርቲስቶች እንደገና ታዋቂ ለመሆን የሚፈልጉት በፖለቲካ በመስፈን ነው ድምጽ የሌለው በቃ ይሄ ሽንት ቤት ገብተህ ሰው አለ እንኳን ለማለት እንኳን የማይሆን ድምጽ ያላቸው አርቲስቶች በሙዚቃ እየታገዙ ምናምን ግን ፖለቲካ በመስፈን ታዋቂ ትሆናለህ ሚሊዮነር ትሆናለህ ኮንሰርት ምን አይ ከብት ነው እኛ ማህበረሰብ ጅል ነው አሜሪካ ሄደ ገንዘቡን ኪሱን አጥበህ ትመጣለህ እስራኤል ሄደ ኪሱን አጥበህ ትመጣለህ አውሮፓ ሄደ ኪሱን አጥበህ እዚህም ያለውን ሚሊዮን ማዳራሽ 10000 15000 ይያል ታጥበዋለህ ግን ፖለቲካ ነው ምዘፍ ድምጽ የለም ምንም ኪነ ጥበብ አሁን ታዋቂ የምትሏቸው ሰዎች ከነጥላውን ገሰሰ ከናስተራወቀ ጀምሮ የሚገርማችሁ ነው የሚገርማችሁ ሲዘፍኑ የኖሩት ፖለቲካ በዛ ነው ታዋቂነት ያገኙት በዛ ነው እንዲወደሱ የሚደረገው በዛ ነው እንዲጨበጨብላቸው የሚደረገው እንደናስተራወቀ አይነቱና እንደጥላውን ገሰሰ ደግሞ ድምጻቸውም ጥሩ ነው አየህ ሁለቱ ነገር ተገጣጠመ በድምጸ መረዋ በሆነ አዝማሪ አርቲስት ትጭንበታል አጀንዳ ፖለቲካ አጀንዳ አዩ ምን አይነት እርኩሳን ሰይጣን አጋንንቶች እንደሆኑ ኢትዮጵያ ውስጥ ያሉት ይሄ ፖለቲከኛ የምትሏቸው ሰዎች አድርባዮች መሰሪዎች ናቸው መሰሪ እቺን ሀገር ወጥረው ቀስፈው በጦር ሆዷን ወጋግተው ነው ያዟት አየ በዚህ በኪነ ጥበብ በሚባል እርኩሰት ማለት ነው አዩ ኪነ ጥበብ በሚባል እርኩሰት ያጋንንት መንፈስ አሁን ደግሞ ይውላችሁ ከዚህ በፊት ድሮ በ50ዎቹ በ60ዎቹ በ70ዎቹ ሁሉ የነበሩ አርቲስቶች ፖለቲካ ይዘፍኑና ነገር ሲበላሽ የተወሰኑት ወደ ውጭ ሀገር ኮብልለዋል እንደና ያሌው መስፍን ምናምን አይነቶቹ ማለት እነ ሙሉ ቀን ምንም ተነካክተዋል ያልተነካካ የለም ይውላችሁ እነ ሚኒሊክም አምልጠው ይመስለኛል ሱዳን ሀገር የኖረው ሚኒሊኮስ ናቸው ዙም ፖለቲካ ነው ሲፖተልክ የኖረው የማን የ50ዎቹን የ60ዎቹን ፖለቲካ ይውላችሁ አዩ ሲዘፍኑ የኖሩት እሱ ነው በቃ አሁን ምንወዳቸው በሱ ነው ለካ በቲፎዞ ነው ለካ ስንወዳቸው ይኖር ነው በቃ ሲያጨበጭቡላቸው ሲሏቸው ግን በአጋጣሚ ደግሞ የነዚህ ሰዎች ድምጻቸው ብቻ አይደለም ጥሩ በወቅቱ ደግሞ ንጉሠ ነገሥቱ በቀዳማዊ ኃይለ ሥላሴ ጊዜ የውጪ ሰዎች አርመኖች አሜሪካኖች ፈረንሳዮች ምናምኖች እነ ፋልሴቶ እነ ናልባንዲያን እነ ምናምን የሚባሉ እነ ነርሲስ ማን ነው ናልባንዲያን ነው መሰለኝ እነ ሙሴ ምናምን አየ እነዚህ ሰዎች ኪነ ጥበብን ዘፈንን የተማሩት እነዚህ ቮካል ሳይቀር አስተምረዋቸዋል ነጮቹ ሙዚቃ ቅንብር አስተምረዋቸዋል አይ እነ ክቡር ዘበኛ እነ ምናምን ሲያስተምሩ ቀዳማዊ ኃይለ ሥላሴ ይሄን ነገር ያለው እነሱ ግን ፖለቲካ አሳዘሉት ፖለቲካ ቀመሩበት እዛ ኪነ ጥበብ ውስጥ አዩ እስከዛሬ እየደማን ነው ሀገር ወደቀ
አለቀች ወደመች አዩ ሁሉም እየተነሳ ፖለቲካ ነው የሚዘፍነው አሁን አዳዲስ አርቲስቶችን እስኪ ያቸው ገና ጩጬ ገና ምንም ለአቅመ ፖለቲካ እንኳን ያልደረሱ እንትን በቃ ፖለቲካ ይዘፍንልሃል አዩ አንቺ ያለ ማለት ነው እኛን ገባ ህዝብን ያው ፋራ አርጎ ማለት እዛ አይገባውም ምናምን የሚባል ነገር አለ ህዝብ ደንቆሮ ነው ከፍት ነው አይገባውም ስለዚህ አመስጥርና ዘፈነው ስለዚህ ናፈቅሽኝ ምናምን ይላል የሆነን አጀንዳ የሆነ አካልን አጀንዳ መቼ ነው የምትመጪው ምናምን ይላል አዩ ወይ ደግሞ ጠላውሽ ምናምን ይላል ያለው መንግስት ማለት ከዚህ በፊት እነ ቴዎድሮስ ካሳሁን እነ ዳዊት ጽጌ እነ ጎሳዬ እነ ምናምን እነ ግርማ ተፈራ ምናምን ዘፍነው መልአክ ክርስቶስ እንደሚወርድ አስመስለው ነግረው ነው ብልጽግና የመጣው ለናብይ ዘፍነው ማለት አሁን ደግሞ ከርተዋቸዋል የተወሰኑት ከርተዋል የተወሰኑ አልከዱ ከዛውን ደግሞ የሚገለበጥ ከሆነ ለውጥ የሚመጣ ከሆነ ደግሞ እንደገና ሊገለበጡ ደግሞ አሰፍስፈው አድፈጠው ቁጭ ብለዋል አያችሁ ምን አይነት እርኩሰት ምን አይነት ቆሻሻይነት ነው ሰውነት ነው እንዴ እንስሳነት እኮ ነው የኪነ ጥበብ ሰዎች አሁን አድፈጠው ተቀምጠዋል ትናንትና ሙሴ ነው ብለው ሰብከውን ያመጡትን መንግስት ደግሞ ለመክዳት አኮብኩበዋል አዩ አድፈጠዋል አሜሪካን ነው የሚጠብቁት አየ የአሜሪካንን ውሳኔ ለዚህ ነው ይሄን ዝግጅት ማዘጋጀት የፈልግ ነው አሁን አንድ አርቲስት መጣ ይውላችሁ አንድ አርቲስት ድሮ የምታውቁት አርቲስት ድምጹ ይነስም ይብዛን ጥሩ ነው ብዙዎቻችሁ ልትወዱት ትችላላችሁ አለማየሁ ይርፖ ይባላል ቤልጂየም ከሄደ ስንት አመቱ ነው ወደ 10 አመት ይሆነዋል ቤልጂየም እንደውም የመርከብ አደጋ ይሁን የአውሮፕላን አደጋ የሆነ ብቻ አደጋ ደርሶ እንዴ ከዛ ተረፍኩኝ ምናምን ብሎ ጌታን ተቀበልኩ ብሎ ሃይማኖቱን ሁሉ ቀይሯል ይሄ ማን ሰው ፋንታውን በስልክ ደውሎ አነጋግሮታል ጌታ ዳነኝ ጌታን ተቀበልኩ ጌታ ሲል ከዚህ በፊት ቅድም የጀመርኩላችሁ ነገር አለ ብዙዎቹ ወደ ውጭ ሄዱ ነበር የተወሰኑት ደግሞ ሃይማኖት ቀየሯል እንደነ ሂሩት በቀለ እንደነ ጥበበ ወርቅዬ እንደነ ተፈራ ነጋሽ አይነት ዘፋኞች ደግሞ ፖለቲካ ምናምን ወርወር ያደርጉና ሲፈሩ ላጥ ብለው ጴንጤ ትሆናል አየው ከዛ ጴንጤ ውስጥም ደግሞ ሌላ ሃይማኖት አለ እዛ ይጠብቃል ፖለቲካ ገባ እዛ ውስጥም ደግሞ ትገባና እንደገና በዛ በኩል ደግሞ ሌላ ፖለቲካ ትሰራለህ አየው ያም ራሱ የፖለቲካው አዳራሽ ጴንጤ ሃይማኖት እንዳይመስላችሁ ፖለቲካ ነው የሚቀየርበት አሁን ይሄ ሰውዬ አለማየሁ ይርፖ የዛሬ 10 አመት ቤልጂየም ሄዶ ኖርዌይን ቤልጂየም ሄዶ ሃይማኖት ቀይሮ የሚኖር ሰውዬ እንደ ድንገት አሁን መጣ ተባለ አልበም ይዞ መጣ ተባለ ምን ዘፈንክ በሉት እሺ ሲጀመር ጴንጤ ይዘፍናል ወይስ መቼ ተገለበጥክ ስትለው አሁን ሁለት ነገሮች አሉ አንደኛ ጴንጤ ውስጥም ስትገባ ፖለቲካ ይጠብቃል ሁለተኛ ቢዝነስ ሆኗል አሁን አየ ሙዚቃ በጣም ኃይለኛ ቢዝነስ ሆኗል በአንድ ኮንሰርት የድሜ ልክን ትዘጋል አሜሪካ ሄደ አውሮፓ ሄደ ምናምን የዚህ ህዝብ በዶላር ደግሞ ስትመቱት ኢትዮጵያ ውስጥ በመቶ ምናምን ስታስቡት ኃይለኛ ስለዚህ አሁን ያጓጓል ሙዚቃ ቢዝነሱ አሁን ያጓጓል ፖለቲካ ሲጨምርበት ደግሞ ህዝብ ደግሞ ያው ፖለቲካ ይወዳል ፖለቲካ ሲጨምርበት ደግሞ ታለቀ አዩ ስለዚህ አሁን ይሄ ሰውዬ መጣና ዘፈነ ምን ቢዘፍን ጥሩ ነው እነ ቴዎድሮስ ካሳሁን ሲዘፍኑት የኖሩትን እነ ነዋይ ሲዘፍኑ የነበሩትን እነ ምናምን ሲዘፍኑ የነበሩትን እነ ዳዊት ጽጌ ሲዘፍኑ የነበሩትን እነ ማን ነው ይሄ ዳዊት ጽጌ አሁን ያልኳችሁ እንደገና ማን ነው እነ ጌቱ ራሄል ጌቱ ምናምን ሲዘፍኑ የቆዩትን አያችሁ ፖለቲከኞቹ እነ ማን ነው ይሄ ደግሞ ግርማ ተፈራ ነጋሽ ነው ግርማ ተፈራ ካሳ እሱ ሲዘፍኑ የነበረውን ፖለቲከኞቹ ዘፋኞች ሲዘፍኑ የኖሩትን ደግሞ ድጋሚ ይዞልን መጣ ሊገርብልን ማለት እንደ ጫት ማለት ሊገርብልን ሰልችቶናል እንደ ሰለቸን አልገባውም ይሶይ በእነሱ አሁን ሁሉ ፖለቲካ ሲቦካ ነው አሁን በአዲስ ድምጽ ደግሞ መጡ አሁን የለውጥ ሽታ አለ ኢትዮጵያ ውስጥ አንድ ምነግራችሁ ነገር የለውጥ ሽታ አለ አሜሪካ ያኮረፈች ነው ለውጥ ማምጣት ትፈልጋለች ያኔም 2008 ላይ ስንነግራችሁ ነበር የለውጥ ሽታ ነበረ ያኔ ነው እነ ቴዎድሮስ ካሳሁን እነ ምናምን እነ ጎሳዬ እነ ምናምን ሲጮሁ የነበረው እነ ዓለምዬ ጌታቸው ገለመሌ የሚባሉ እነ ሚኪያስ ቸርነት ምናምን የሚባሉ ሲጮሁ ዋሻው እንዴ ማን ነው ጌትሽ ማሞ ደግሞ አለ እሱም እንደዚሁ እንከባበር ገለመሌ መንግስትን ይሄ ደግሞ ጉራ ብቻ ምናምን አያችሁ ያኔ አሜሪካ ኢትዮጵያ ውስጥ ለውጥ በፈለገች ጊዜ አየ አሜሪካ እንዴት አርጋ ይሄን ያዝማሪ መንጋ ብርጌድ እንደምትለቅብህ አየው እሷ ለውጥ ስትፈልግ አንተ ስትፈልግ አይደለም እሷ ስትፈልግ ነው ለውጥ የምታመጣው ከዛ አዘፍናላቸው ተመልከው ነው የሚመጡት እንደ ክርስቶስ ቴዎድሮስ ካሳሁን የዘፈነው እኮ ለአብይ አህመድ የዘፈነው እኮ እንደ ክርስቶስ ነው
እሱ እንደ ራሱን እንደ መጥምቁ ዮሐንስ አድርጎ እኮ ነው ራእይ እንደታየው ህልም አሳየን ገለመሌ አገር ሊያቆም ነው ቴድሮስ ወድቆ ገለመሌ ፍየል ምናምን ገለመሌ ግመል ምናምን እያለ መጣው አየሁ። ከዛ በኋላ አብይ መጣ እንደገና በቃ ልክ ይሄ በቃ ክርስቶስ ሲገለጥ ምናምን አየ ወዲያው ከዳው ያመጣውን ሰውዬ ከዳው። ሚሊዮኖች ካለቁ በኋላ አየሁ የለንበትም እጃቸውን ታጥበው ኤግዚት ያደርጋሉ። ሴፍ ኤግዚት የድሮቹ ወደ ፔንቴ ይሄዳሉ። ያውኖቹ ደግሞ ፈጣጣ ናቸው ይደግማሉ። አንድ መንግስት የጣሉበትን ዘፈን ይዘው እንደገና ሌላ መንግስት ያንን ያመጡትን መንግስት እንደገና ለመጣል እንደገና ለመገርሰስ ደስም ኬዚ አይናውጣዎች ናቸው። አይናውጣ አይናቸውን በጨው ያጠቡ ናቸው ያውኖቹ አርቲስቶች አየሁ። አሁን ይሄ መጣና እነሱ ሲሰሩ የኖሩትን ናፈቅሽኝ ፍቅሬ ሆይ እንደዚህ ገለመሌ ሄደሽ ድሮ ያንቺን እንትን አሁን ነው ውለታሽን ያወቅኩት። እንግዲህ የሆነ ሰው አለ እዛ እንግዲህ የላካቸው አሜሪካ ያዘጋጀችው ሰውዬ አለ አየሁ። ያ ማን ነው እንትናም ሊሆን ይችላል ታምራት ላይ እኔም ሊሆን ይችላል። እሱ ነው ፔንቴ እንግዲህ ይሄ ሂርፖ ከመጣ ሂርፖ ፔንቴ ከነበረና ፔንቴ ሆኖ አሁን መጥቶ እንደገና መስፈን ከፈለገ እንደገና ናፈቅሽኝ ድሮ እንደዚህ ነበርሽ ምናምን ያላንቺ ህይወት ምናምን ከሄድሽ ጊዜ ጀምሮ በቃ ስም መጥራት ነው የቀረው። ስም መጥራት አየው። እንግዲህ አሜሪካ የፈለገችው ልታስቀምጥ የፈለገችው ማን ነው? ብዙ ጊዜ አሁን ፔንቴዎች ምናምኖች ነው ማስቀመጥ የምትፈልገው ኢትዮጵያ ውስጥ መንግስት ማድረግ። አሁን ያለው ፔንቴ ይሄ ነው። ሌሎችም አሉ ማናቃቸው እንግዲህ። ስለዚህ ሂርፖ ብቻ ነው የሚያውቀው ማን እንደላከው አየው። አለማየሁ ሂርፖ ማን እንደላከው ያውቃል። ለማን ስራ ሊሰራ እንደመጣ ያውቃል። ምክንያቱም ከሃይማኖት ቦታ ወደዚህ ሲመጡ አጀንዳ ይዘው ነው የሚወጡት። እንደነ ኤልያስ መልካም ማለት ነው። ኤልያስ መልካም ይሄንን የናብይን መንግስት ለማምጣት እነሱ አሳይመንት ሚሽን ይዘው ነው የመጡት። ከዛ በኋላ ሙዚቃውን በዛ መልኩ አስኬዱትና የሁሉንም ሰዎች የነ መሰሉ ፋንታውን ምናምን ሳይቀር ጎንደሬዎችን ሁሉ አምጥተው ይውላችሁ ኢትዮጵያ እኮ የቀልድ ሀገር መጫወቻ እንደው ህዝብ ማለት ይሄ ነው እንዴ? ለካ የሰው ልጅ ሲባል ይሄ ነው እንዴ? አይነት አሻንጉሊት ነው እንዴ? ሲቀልድ የሚኖር ነው እንዴ? እድሜውን በሙሉ ሲቀልድ የሚኖር ነው? እያሾፈ የሚኖር ነው? ህዝብ እያስገደለ እያስጨፈጨፈ እሱ ልጅ ማሳደግ የሚፈልግ አይነት አውሬ ነው እንዴ ሰው ልጅ? በተለይ ኢትዮጵያ ፈረንጅ እንደዚህ ነገር አያደርግም። ፈረንጅ ስማርት ነው። ከፈረንጅ እንደዚህ አይነት ቅሌት የሰራው እንትና ብቻ ነው። ይሄ ዘለንስኪ ብቻ ነው። እሱም አስፈጆዛም ኦርቶዶክስ ክርስቲያኖች ያሉ እዛ እነሱን ለማስፈጀት ይሆናል ይሄን ነገር የሚሰራው። ምክንያቱም ደግሞ ገባ እነዚህ ፕሮቴስታንቶቹ ካቶሊኮቹ ሀገር እንደዚህ አይነት ጫጫታ የለም፣ እንዲህ አይነት ውንብድና የለም። አርቲስት እንደዚህ አይጨማለቅብህም፣ አርቲስት እንደዚህ አይጫወትብህም፣ በነፍስ ስጋ አይቀልድም። አየው የትም ሀገር ላይ እንደዚህ የለም፣ የሚቀልድ የለም። በህዝብ ላይ እንዴ እያስገደልከው አስጨርጭፈው። አሁን እኮ የሚገርማችሁ ስንት ሚሊዮን ህዝብ አልቆ አስጨርጭፈው አስገድለው አዝነን ተክዘን ዓለም ራሱ ገርሞት ሰውን የሚበላበትን ዜና ሰምተን አየ እርጉዞች ሆዳቸውን ሲተረትሩ በሳንጃ እንዴ የሰው ልጅ እንዲህ አይነት አውሬ ነው እንዴ? እንደዚህም አድርጎ ይኖራል እኮ መብቱ ተጠብቆለት ይኖራል። ይገርማችኋል። አያችሁ እንደገና ደግሞ ድጋሚ ሊያታለል ይመጣል፣ ድጋሚ ሊያስፈጅ ይመጣል። አሁን ቴድሮስ ካሳሁን አሁንም ይዘፍናል፣ ይውላችሁ እየዞረ ይዘፍናል። አብይን ያመጣው እሱ ነው። በአብይ መንግስት 3 ሚሊዮን 4 ሚሊዮን ህዝብ አልቋል። 100 ሚሊዮን ህዝብ ተርቧል፣ ታርዟል በኑሮ ውድነት። አየህ በመጣው ኢንፍሌሽን ከለውጥ ወዲህ ሀብት ወድሞ በመጣው ህዝብ እርስ በርሱ ተፋጦ ተፈራርቶ ተጠባብቆ ነው የሚኖረው። ህብረቱ የለም። ድሮ ሶሻል ፋብሪኩ ተበጣጥሷል። አየው እነዚህ ሰዎች በወንጀል ነበር የሚፈለጉት፣ በወንጀል የሚጠየቁ ሰዎች ናቸው። ሀገርን ዝም ብሎ ማፍረስ ብቻ የሀገር ክህደት ወንጀል ብቻ አይደለም። አየህ ህዝቦችን ለእልቂት አሳልፈው ሰጥተዋል። የሀገር ሀብት እንዲወድም አድርገዋል። ብዙ የሀገሪቷ አለኝ የምትላቸው ፋብሪካዎች ምናምኖች ተቋማት ነደዋል፣ ፈርሰዋል። አየህ ህዝብ እርስ በርሱ ተራርዷል። የሲቪል ዋር ውስጥ ተገብቷል። ይሄን ሁሉ ያደረጉት ሰዎች አርቲስቶቹ ይቅርታ እንኳን ሳይጠይቁ ማለት ነው እንደገና ለሌላ ለውጥ ደግሞ ለሌላ ዙር ደግሞ ሊያታለልህ ይመጣል፣ ይዘፍናል። አጁዛው ማን ነው? ህዝብ ደግሞ ይከተላል። ይኸውልህ ትልቁ ችግር ምንድነው? መሀይም ነው የኢትዮጵያ ህዝብ። ደንቆሮ ነው የኢትዮጵያ ህዝብ። ደንቆሮ ነው በቃ መሀይም የማይገልጸው መሀይም፣ ደንቆሮ የማይገልጸው ደንቆሮ። ከዚህ በፊት ገልጸነዋል። ማሰብ የተሳነው አይምሮ ዘግምተኛ ብለን ገልጸነዋል። እሱም ቃል ከገለጸው ነው የሚገልጽልን ቃላተን ነው። ያስገደለህን ሰው ዛሬ ያስገደለ ያስጨፈጨፈ
ይኸውልህ ኢትዮጵያ ውስጥ አሁን ብትመጣ ኢትዮጵያ ውስጥ እያንዳንዱ ሰው ማለት ነው በኑሮ ውድነት ምክንያቱም 300 400 500% ነው ኢንፍሌሽን የመጣው የኑሮ ውድነቱ ድሮ 100,000 የነበረው አሁን 10,000 ብር ነው ያለ አየው 100,000 የነበረ ሀብት ዜሮ ነው የሆነው ሀብትን ተወር ተቀምጣል ስርዓቱ አዲስ እነሱ ያመጡት መንግስት ሀብታቸውን ቀምቷል የህዝቡን ሀብታቸውን ቀምቷል በዚህ በክፍያ በምን እያደረገን አላቸውን አዙሮታል ፍራስትሬት አድርጓል ብዙ ሰው አብዷል ታሟል የአይምሮ በሽታ ውስጥ ወድቋል ብዙ ወላጅ ሞቶ በጦርነት በምን ሞቶ ልጆች በሚሊዮን የሚቆጠሩ ልጆች ያለ ወላጅ ነው እነዚህ ሰዎች አድገው ምንድነው የሚሆኑት ማጅራት መቼ ነው የሚሆኑት ትምህርት የሚሰጣቸው የለም በቃ ጎዳና ላይ ይወጣሉ አዩ ይሄንን ሁሉ አርገውብህ እነሱ ልጅ ያሳድጋሉ እነሱ ኮንሰርት ላይ ናቸው እነሱ ዱባይ ቤት ይገዛሉ አዩ እንደገና አሁንም እንደዚህ አንጀቱን ሊበላ ፖለቲካ መጥቶ ይዘፍንባል ገና ነው ትመጣለች ጨለማ ነው አልነጋም ልክ አሁን ይርፖ ደገመው እነ ቴድሮስ ካሳውን እነ ምናምን ካሳውን ሲሉት የነበረው ሲጮህ ሲያላዝኑ የነበረው ነገር ይሄ ደግሞ ይዞል ለመጣ እንደ አዲስ ማለት ፍራሽ አዳሽ ኧረ ተው አርቲስቶች የኢትዮጵያ አርቲስቶች ብዙ ጊዜ ተነገራችሁ አንድ ጀግና መጥቶ አንድ ያስተዋለ ጀግና እግዚአብሔር ኃይል የሰጠው መጥቶ እያንዳንዳችሁን ለቅሞ የጃችሁን እግዚአብሔር እኮ ያያል እንዳይመስላችሁ ኤልያስ መልካን ባጭሩ ነው እግዚአብሔር ባጭሩ ቀጨው በ42 ዓመቱ አየህ ለሰራው ኃጢያት ወንጀላት አንተ እኮ ኃጢያት ለራስህ መስራት ትችላለህ ለራስህ ትጠየቃለህ ችግር የለውም ኃጢያት ትሰራ ለራስህ ህዝብ ላይ የምትሰራው ወንጀል ግን እግዚአብሔር አይታገስህም ኢዮብም እንደዛ ነው ለኢዮብ ሲሰራለት የነበረው እሱ ነው ኢዮብ ሃይማኖት ሊቀይር ነበር ፖለቲካ ዘፍኖ ላጥ ብሎ ይላሽ ብሎ ሃይማኖት ሊቀይር ነበር አየህ እነ ኤልያስ ከጴንጤ ድርጅት የመጡት ለዚህ ይሄን ስራ ሊሰሩ ነው የሁሉንም ዘፋኞች ስራ ያመጡና እነሱ በሚፈልጉት መልኩ ሞዲፋይ ያደርጉና ሪሊዝ ያደርጉታል ወደ ፐብሊክ የህዝብን አይምሮ ሜንታሊቲ ኮንትሮል ለማድረግ አሁንም ሂርፖ መጣና ደሴምንትን አይ ኢትዮጵያ እንደሞጫውቻት ሆኜ እንደዚህ ኢትዮጵያን በምን መስላታለሁ መሰላችሁ ኢትዮጵያን መስላት በኩበት ነው በኩበት ይሄ እበት አለ አይደለ እበት የከብቶችበት ከከብቶች እዳሪያቸው ማለት እበቱ ሲወድቅ ግሪን ነው ምናምን በቃ የላምና የበሬ ምናምን እበት ስታዩት ግሪን ነው ምናምን ደስ ይላል ፓተርኑ ምናምን ናቹራል እንትን ደስ ይላል ምናምን እርጥብ ነው ምናምን ድሮ እንግዲህ ተለቅማለህ ድሮ በደርግ ጊዜ ኩበት በቃ አንደኛው ድፎ ምናምን ሲደፋ እሱ ነው እንትን ማቀጣጣያ ነዳጁ እሱ ነው ይሄ ምን አክምባለው ምንድነው የሚባለው ሲጋገር ማለት ነው እና ድፎ ሲጣል ማለት አሁን እሱ ስታዩት እናቀዋለን አሁን ስታዩት ያምራል ምናምን ከዛ ትንሽ በሁለተኛው ቀን ይደርቃል እሱን ነው ለኩበትነት የሚወሰደው እሱ ነው የደረቀው ነው አሁን እሱን እንዲህ ከፈተ ስታረጉት ምን ይሆናል ከውስጥ መጀመሪያ ከላይ ስታዩት ምን ይሆናል መሰላችሁ እነዚህ አረንጓዴ ዝንቦች ትልልቅ ሳይዝ ያላቸው የሚያስፈሩ ሐምራዊ የሚመስሉ ሐምራዊ ይሁን ምናምን አይነት ከለር በጣም ግሊም የሚያደርግ ላይ በቃ ሲበሩበት ነው የምታዩት ሲበሩበት ምናምን በቃ ሰፍረውበት ምናምን ታያላችሁ እንዲህ ፍንቀል ደግሞ ስታደርጉት ከስር በትል የሞላ ነው በትል የተለያየ አይነት ትልትር ምስምስ ሲደርቅ ነው በኋላ መጨረሻ ላይ እርጥበቱ እስካለ ድረስ እነዚህ እንትኖች አሉ እነዚህ ፍጡሮች አሉ በትል የተሞሉ ናቸው የተለያየ አይነት ትል በላይ ዝንቡ ምናምን እነዚህ የኢትዮጵያን አርቲስቶች የኪነ ጥበብ ባለሙያዎች ማያቸው እንደዚህ ነው አያችሁ ያዛበት ላይ ኩበት ላይ የተሰገሰጉት ትላትሎችና ከላይ የሚያንጃብቡት ዝንቦቹ ሜቢ አርቲስቶቹ ሊሆኑ ይችላሉ እነሱ ሪፕሬዘንት ሊያደርግ ይችላል ኢትዮጵያ እንደዛ ነች አልቅ ኢትዮጵያ እንደዛ ነች ከኩበት አይነት ህይወት የተለየ ይላት የራሷ ልጆች ናቸው ፖለቲካዋን እያበላሹ ኩበት ያደረጓት አየው ፋይዳ የሌላት ሀገር አደረጓት ፋይዳ የሌላት እማትጠቅም ሀገር እማትሸት የሀገርነት ባህሪ የሌላት የሀገርነት ጸባይ የሌላት ዝም ብላ ብቻ የሆነች እስር ቤት አሁን ወደህም የላትም 120 ሚሊዮን ነች አገሪቷ ኤርትራን ምናምን ሲያጣ በቃ ጥር ብላለች እንደገና
ክልሉ በክልል ተዋቅራለች ክልሎች ላይ ሁሉም ክልል የራሱ የጦር ኃይል አለው የራሱ ፖሊስ አለው የራሱ ሚሊሻ አለው ከየትም መንቀሳቀስ የለም አየው ከዛች ካለበት ቦታ መንቀሳቀስ አየው የነሱ ፖለቲካ የነሱ ኪነ ጥበብ ይሄን እዚህ ውስጥ ነው የከተተን እስር ቤት ሀገር እስር ቤት ሲሆን ማለት ኮንሰንትሬሽን ካምፕ ማለት አየው እድሜ ለኪነ ጥበብ ባለሙያዎች እድሜ ለነጥላውን ገሰሰ እድሜ ለነ ሚኒሊክ ወስናቸው እድሜ ለነ አለማየሁ እሸቴ እድሜ ለነ ይሩት በቀለ አየው እድሜ ለነ ቴድሮስ ካሳው እድሜ ለነ ግርማ ተፈራ ካሳ አየው እድሜ ለነ ጎሳዬ ሁሉም አርቲስቶች እድሜ ለነ አስቴር አወቀ ፖለቲካ ሲዘፍኑ አንድ የሞተችም አለች ሴት እሷም እንደዚህ ፍቅር እንስራ ነው ትውልድ እንስራ ነው ምናምን የምትላለች ሞተች እሷን ማሰዳት እግዚአብሔር አየ አርቲስቶችን እያግለበለበ እንትናም ራሱ እንደዛ ነው ብዙ የዘፈናቸው ዘፈኖች እንደዛ ናቸው እንደዚህ የነሱ ፖለቲካ ነው ዘፈኑ እሱንም ገደሉት ሞተ ያው ዞሮ ይሄ ማን ነው ማዲንጎ ያም እንትና የሚባል ማን ነው የሚባል የሞተ ልጅ አለ እንደዚህ አርቲስቶች አየ እግዚአብሔር እንደዚህ ለቀም ምክንያቱም ጉዳታቸው ከባድ ነው የኪነ ጥበብ ባለሙያ የሚዘራው መርዝ ለትውልድ ነው የሚቀመጠው አየህ አጋንንት መንፈስ ነው ምትረጨው ይሄ መንፈስ የዘፈኑን የሰማው ሰው ውስጥ ሁሉ ነው ይሄ መንፈስ የሚገባው ይሄ እርኩሰት የሚገባው አየው ስለዚህ ለቀም አንዳንዶቹ ደግሞ አሉ ምን አይነት ድግምት እንዳስደገሙ አላውቅም አሉ በቃ ይሞቱም ምናምን አየህ እድሜ ጠግቦ የሚሞቱ አሉ እድሜ ጠግቦ እና ሊቤራ እድሜ ጠግቦ በ27 ምናምን እና ጥላውንም እንደዛው አንዳንዶቹ ግን ላጥ አድርጎ እግዚአብሔር ቀናንሷቸዋል አየው አንደኛ ሲጀመር ኪነ ጥበብ ዘፈን የሚባል ነገር ኃጢአት ነው ሲጀመር በክርስትናም በምንም ኃጢአት ነው ሲጀመር ማለት ነው ከሱ ባሻገር ደግሞ የኛዎቹ ከነፍሰ ገዳይና ከመርደር ከማጅራት መቺ ጋር እየተሞዳሞዱ ማህበረሰብን ለኤሌክትሪክ እንዳርግ ነገር ውስጥ ከተው እነሱ በሰሩት ስራ አየው ያንተ እጅ ካለበት ያን ሰው ህይወት መጎዳት ላይ እጅ ካለበት አለቀስ እዛ ሲኦልም ገብተስ በሚንቀለቀል እሳት ላይ ቀቤ ጣል እየተደረገበት እዛ ላይ ስትጠበስ ነው የምትኖር ይሄን ማወቅ አለበት አርቲስቱላ ይሄን ማወቅ አለበት ለብዙ ሚሊዮን ሰዎች ኤሌክትሪክ መከራ ምክንያት ሆናችኋል እናንተ ምክንያት አሁን ያላችሁ አርቲስቶች የምትወደዱት አርቲስቶች ይሄ ኮንሰርት የምታዘጋጁት እናንተም አይመስላችሁ ህዝቡም አይመስለው ማይገባው ህዝቡ ስለማይገባው ነው እንደውም የማይገባውን ሰው ማታለል ደግሞ የበለጠ እናንተ ላይ ያከብድባችኋል አዩ ያከብድባችሁ ሰው መጥቶ ምናምን እናንተን እንደዚህ መቅጣት ምናምን እግዚአብሔር አያቀተውም እንግዲህ ለምን እንደሚመራችሁ ያው እየቀነሳችሁ ነው ዞሮ እየቀነሳችሁ ነው ፈጣሪ እየቀነሳችሁ ነው ግልጽ ነው እንደዚህ እጃችሁ እንደዚህ በደም ጨማለቅ አርቲስቶች ቀነስ ያረጋችኋል የለየላችሁን አጋንንት የሆናችሁትን ልብስን ስጋ የሆናችሁትን ደግሞ ይተዋችኋል ለምን እንደሆነ እግዚአብሔር አሰራር ነው አላውቅም ግን ስንቱ ሴት ስንቱ እናት አብዶ መንገድ ላይ ወጥቶ መንገድ ላይ ልጅ እያሳደገ አብደው እንደገና ልጅ ማሳደግም አለ ደግሞ እንደገና ይውላችሁ አያችሁ አብደውም እንደገና ልጅ ማሳደግ ጎዳና ላይ ቤት አልባ መሆን ይሄ ሁሉ በኢትዮጵያ ውስጥ ሆኗል አየህ ክፉ ምንላቸው ሰዎች አልቃይዳ የምትለው እንኳን እንደዚህ ጨካኝ አይደለም ቦኮ ሐራም የምትለው አልሸባብ የምትለው እንኳን እንደዚህ ጨካኝ አይደለም ከምሬ ነው የምነግራችሁ ኢትዮጵያ ውስጥ እንዳሉት እንደ አርቲስቶችና ፖለቲከኞች አይነት ቆሻሻ አክቲቪስት ምናምን የምትባለው ምን ማነሪ ሊላቸው ማነሪ የሰውነት እንትን በቃ ሰው ስለተናገሩ ብቻ ነው እንጂ ሰውነታቸው እንስሳዎች ናቸው እኮ ከእንስሳም እኮ የሚያምር እንስሳ አለ እኮ የምትወደው እንስሳ አለ እነዚህ የሚያስጠላ እንስሳ ጅብ ማለት ነው ጅብ የሚበርጅብ ሳሉት በቃ እንደ ጥንባንሳ አለ ለምሳሌ ክንፍ አለው ትልቅ ነው ግዙፍ ነው ከዛ ጅብ አካሉን ጅብ አርጉና ክንፉን ይዛን ምክንያቱም አይገልጻችሁም ያለውም አይገልጻችሁ አጋንንት እንኳን ተብላችሁ እኮ አይገልጻችሁ አሁን ይሄ ደግሞ አለማየሁ ፖፔንቴ ሆኖ ሃይማኖት ቀይሮ ቤልጂየም ነው ኖርዌይ የሚኖር ሰውዬ ከአመታት በኋላ መጣና እንደገና ያንኑ ፖለቲካ ይዞብን መጣ ይውላችሁ ያንኑ ፖለቲካ ናፍቅሽኝ ቆየሽብኝ ዘገየሽብኝ መቼ ነው የምትመጪው የሄድሽ ጊዜ እንደዚህ በሴት ነው ጨዋታው በትጨዋታው በሴት ነው እንግዲህ አሁን ይሄ ቀደም እንዳልኳችሁ ወይ ለታምራት ላይ ነው ወይ ለሌላ
አሜሪካ ላዘጋጀችው አንድ ጴንጤ የሆነ ፓስተር እነ ፓስተር ዳንኤል ለመለመሉትና ላዘጋጁት ደግሞ ለቀጣይ መሪነት አብይን የሚተካሰው አዘጋጅተዋል። ስለዚህ ሂድና መንገድ ጥረግ ተብሎ ነው ቴዎድሮስ ካሳሁን ለአብይ እንደጠረገው ማለት ነው። ቴዎድሮስ ካሳሁን ለአብይ መንገድ እንደጠረገው እንደ መጥምቁ ዮሐንስ ደሪቨርስ ነው። እነዛ ከክርስቶስና ከመጥምቁ ዮሐንስ ጋር ስናወዳደራቸው ያኛው ለህይወት ነው ለጽድቅ ነው አየህ ለዘላለም። እነዚህ ደግሞ ለእልቂትና ለፍጅት ነው ደሪቨርስ አየህ። የክርስቶስን ባህሪ የክርስቶስን አመጣጥ የክርስቶስን መገለጥ እነዚህ ለአጋንንታዊ መገለጥ እየተጠቀሙበት ነው። ለፍጅትና ለእልቂት እየተጠቀሙበት ነው። የአሜሪካንን አጀንዳ ለማስፈጸም እየተጠቀሙበት ነው። አያችሁት? የራሳቸውን ህዝብ እያስፈጁ እያሳረዱ አየህ። እነሱ ኢኮኖሚካሊ ቢልድ ለማድረግ ልጅ ወልዶ ለማሳደግ ቆዳቸውን ለማሳመር ምርጥ መኪና ለመንዳት ምርጥ ቤት ለመስራት ዱባይ ምናምን ለመኖር አየህ። ኢትዮጵያ የኢትዮጵያ ህዝብ የቀዳማዊ ኃይለ ሥላሴ ግፍ አለበት። ቀዳማዊ ኃይለ ሥላሴ ላይ የሰራው ግፍ እስካሁን እያንጨረጨረ ነው። በተለይ አማራ ምናምን ቀዳማዊ ኃይለ ሥላሴ ላይ የሰራውን ግፍ ይኸው አፈርድሜ ጋጠበት። ገና ነው ገና ያኔ የሰራሃትን ግፍ ገና እያንዳንዱ ተለቅሟል። ባይዘዌ ተካክሷል። ማህበረሰቡ ለሰራው ስህተት ተከፍሎታል። አሁን ብልጽግና መጥቶ እጭድ የሚያደርገው እዛ አማራ ያን ሁሉ ግብ ሰርቶ ሲንጫጫ የነበረውን አማራ አሁን የለም። በትግራይ ጦርነት፣ በቅማንት ጦርነት፣ በምናምን ጦርነት፣ ከወነጋ ጦርነት፣ ከመከላከያ ጋር ጦርነት አልቋል። ሰው አልቋል። በበሽታ አልቋል። በኦነግ አልቋል። በምን አልቋል። አዲስ አበባ ምንም አይደርስብንም ሲሉ የነበሩት ደግሞ በኮሪደር ልማት እንደ ቆሻሻ ተጠርገዋል። እንደ ሲጃራ ፊልተርና እንደ ከሆቴልና ከቡና ቤት እንደሚጠረግ ቆርኪ የቢራ ጠርሙስ ቆርኪ ተጠርገዋል። አየህ፣ አጥዶቷቸዋል። አየው፣ ለምትሰራው ስራ እንደዚህ በአፋጣኝም ክፍያ አለው። አዲስ አበባ ውስጥ ለሰራችሁት ስራ ከ2008 ጀምሮ ላበዳችኋት እብደት ለሰከራችኋት ስካር እሷን ዋጋ ከፍላችኋል። አየህ፣ ሁሉም ቤትህን ያጣኸው ካዛንቺስ ምን 1000 ካሬ ሜትር 2010 ካሬ ሜትር ይዘህ ስትኖር የነበረው በሙሉ አሁን ቤት አለ እንዴ? ቤት ነው እኮ የምናወራው። ቤት ድሮ በኢህአዴግ ጊዜ እኮ አንድ መጥቶ የሆነች አቡጀዲ አንጠልጥላ ከሆነ እሷን ሲመታብህ እኮ ዘራፍ ጉራ ከረዩ ነው የምትለው፣ ነው የምትለው። አምነስቲ ጮል ነበር ያን ጊዜ። አሁን ቤትን 1000 ካሬ ሜትር 2010 ካሬ ሜትርን ከአያት ቅድመ አያትን የወረስከውን ቤት በአንድ ደብዳቤ በ3 ቀን ለቀውጣ እያለ ነው የቀባ። አየህ፣ አዝማሪ ማምለክ ይሄ ነው። አርቲስት ማምለክ ይሄ ነው። አርቲስት መከተል ይሄ ነው። አየህ፣ አለመምሰል ይሄ ነው። ባጋንንት መንፈስ መመራት ይሄ ነው። መራቅ አለማዋጥ ውጤቱ ይሄ ነው። አለመስከን ውጤቱ ይሄ ነው። አየህ፣ አርቲስቶቻችን መግራት ነበረባችሁ። ይሄ ምንድነው? ዘፈንኩ ማለት ነው እንዴ? ይሄ ኖር አይደለም እንዴ? ፖለቲካ ለምን ለፖለቲከኞቹ አይተውም? እንደዚህ አይነት በአግቦ መስፈን አያስፈልግም። ያለውን መንግስት ክፉም ቢሆን እግዚአብሔር በጊዜው ይቀይረዋል፣ ወይ ደግሞ በምርጫ እንዲህ እንቀይረዋለን እንዲህ ምናምን ተብሎ መደራጀት እኮ ነው። ምረጥ። የኢትዮጵያ ህዝብ እኮ በጣም አሳፋሪነት እኮ ምርጫ ብለህ ምረጥ ስትለው ሄዶ መንግስቱን ይመርጣል። በማግስቱ ደግሞ ተቃዋሚ ሆኖ ሲጮህ ሲዘፍን ምን ሲል ኮንሰርት ሲጮህ ታገኘዋል ሲቃወም። ምርጫ መጥቶ ደግሞ ምረጥ ስትለው ሄዶ ራሱ መንግስትን ጠላሁት ያለውን ደግሞ ይመርጥላል። አዩ፣ እንደዚህ አይነት እብደት ውስጥ ያለ የህብረተሰብ ክፍል እንደገና አርቲስቶቹ ተጨምሮበት አስቡት። አሁን ህርፓችንም ክርስቶስን አገኘሁት ጌታን አገኘሁት ታምራት ላይ ነው የዛሬ ስንት ዓመት ሲዘርፍ በስኳር ዘርፊያ ነው እንግዲህ እስር ቤት የገባው። መልስ እስር ቤት የከተተው 10 ዓመቱን ምናምን ጠጥቶ ነው የወጣው። በረሃ ያጣሁትን ጌታ ወህኒ ቤት አገኘሁታል። ይኸውላችሁ አሁን አለማየሁ ኑርቶ እዛ ያጣውን ጌታ እዛ አሜሪካ አገኘው፣ እዛ ኖሮ ያገኘው። ከዛ እዛ ጌታን ተቀበልኩ ያለው ሰውዬ እንደገና መጥቶ እዚህ ጋር አልበምን ሰርቼ መጥቻለሁ አለ። እስኪ ምንድነው ብለን እንስማው ስንለው ደግሞ ቆየሽብኝ የ50ዎቹ የ60ዎቹ ምናምን ያፓን ይሁን ምን ይሁን ማን እንደተላከ ብቻ አይታወቅም። የሆነ ሰው ነው ብቻ መልእክት ደብዳቤ እየነገረን ያለው የሆነ ሰው ነው። ተቀበሉት ነው ቴዎድሮስ ካሳሁን አብይን ተቀበሉት ብሎ በኪነ ጥበብ
ተጠቦ እንዳመጣው ማለት ነው። ሀገር ሊያቆም ነው ቴድሮስ ወድቆ ሙሽራነሽ ጎንደር ገለመሌ ምናምን ወላን ይዞ ምናምን እያለ በኪነ ጥበብ አሳምኖ እንንቀበለው እንዳረገን ጌታን ተቀበሉ ለተባለው አብይን ተቀበሉን። አሁን ደግሞ ችም ሰውዬ ማለት ነው እሷም አራዳውና የኖርዌይ አራዳ እንደገና የኢትዮጵያን ማህበረሰብ አሁንም ደግሞ በአዲስ ድምጽ ማለት የነ ራሄል ጌቱ ተሰለቸ። ራሄል ጌቱ አሁን ፖለቲካ ብቻ ተፋችና እራብነቷ ሲታወቅ አሁን ሁሉም ሳይተፋት አይቀርም። በቃ ዝም ብለህ ሁሉ ጊዜ ፖለቲካ ተተፋለህ እንትና ቤትጂ የምትባለው ምሳም ፖለቲካ ተፋች አሁን ጠፋች። አብይን ሽኝታ ቤልጅየም ነው ምናምን ለሽልማት ለኖቤል ሽልማት እዛ ሄዳ በቃ ምናምን እንትን ያለችው እሷ ነች። እሺ እንደዚህ ቢራቢሮ ገለመሌ ምናምን አሏት ሰማይ ምናምን ብዙ ጨዋታ አለ። አየህ ፖለቲካ አሁን እሷ ድምጿ ጠፍቷል። አሁን ደግሞ ቤትጂ ነበረች። አሁንም ደግሞ እሷ ተቃውማለች። ይኸውላችሁ ልትሄዱ እንደ ውዴ ምን በቅርብ ዘፍና ነበር። ልትሄዱ እንደ ውዴ ምናምን ትመለሳለህ ገለመሌ ምን ከርተኝ ምናምን ብላ በአምሳዎቹ በስልሳዎቹ ኮሪዮግራፊ ተሰርቶ ሙዚክ ቪዲዮ ተሰርቶ የአምሳዎቹንና የስልሳዎቹን እንድናስብ ተደርጎ እንደነ አክሊሉ ሀብተወልድ እነ መንግስቱ ነዋይን ምናምን እንድናስብ ተደርጎ አሁን ደግሞ መጣ ከዳኝ እኮ አይነት ዘፈን ዘፍናለች። ይኸውላችሁ ምን አይነት ቆሻሾች ነን ኢትዮጵያውያን ስንባል በእናታችሁ ምን አይነት ቆሻሾች ነን? ምን አይነት ወራዳዎች ነን? እወቁኝ ዝና ገንዘብ ሁሉ ተወዶ ይቻላል እንዴ? አንድ ሰው ጋር አቋም መያዝ ነው። ፖለቲካ መደገፍ ትችላላችሁ። አብይን መደገፍ እኮ መብት እኮ ነው። ግን መደገፈው አግዘው ሲሸነፍ ደግሞ አብረህ ትሸነፋለህ። ለሌሎቹ እድል ትሰጣለህ ለአሸናፊዎች። ሌሎቹም ኪነ ጥበብ ሰዎች ደግሞ አሁን ቴዎድሮስ ካሳሁን አብይን እንድንቀበለው ዘፈነና አያችሁ በኋላ ላይ ተከረበተ። እንደገና ለሚቀጥለው ራሱን ሲያመቻቸው ገና ነው መስሎ ነበር ገለም አለና ኤግዚት አረግ። ለሚቀጥለው ጊዜ ደግሞ ተቃዋሚ ሆኖ ለመምጣት አየው ብልጠት እርድና አየህ የመርካቶ ልጅ እንዲህ ነው። አሁን ዳንኤል ክብረት ለውጡን ደገፈ፣ አብይን ደገፈ። አብይ እየተጠላ እንኳን አማራ ክልል እንደዚህ ጦርነት ውስጥ ገብቶ እንኳን እስካሁን ከሱ ጋር ነው። አቋም አለው ሰውዬ አቋም አለው። በቃ አቋም ያለው ሰው አቋም ነው እስከመጨረሻው። አንድን ሰው ካመጣ በኋላ ባይዘዌ እኮ ይውላችሁ እናንተ ላመጣችሁ ዘፋኝ ማን ነው መሪ እናንተ ደግፋችሁ ያመጣችሁት መሪ ለሚሰራው ወንጀል እኮ ተጠያቂ ናችሁ። ተከረበትኩኝ ክጃለሁ ምናምን ማለት አትችልም። ተጠያቂዎች ናቸው። አሁን አብይ አህመድ ተጠልቶ ወይም ወርዶ የሆነ ነገር እንደዚህ ተደርጎ ነበር፣ ግፍ ተሰርቶ ነበር፣ ጄኖሳይድ ተፈጽሟል ምናምን ከተባለ ተጠያቂ ናቸው። እንዳትረሱት። ተጠያቂ ነው አዳሚ። እነ ራሄል ጌቱ እነ ምናምን እነ ቤቲጂ እነ ገለመሌ እነ ቴድሮስ ካሳሁን እነ ጎሳዬ እነ ምናምን እነ ግርማ ተፈራ በሙሉ እኮ ተጠያቂ ናቸው። ይሄን አታውቁም እንዴ? ህግን ማወቅ አለባችሁ። የደገፋችሁት መሪ ነው፣ ተባባሪ ነህ። ለተሰራው ወንጀል በሙሉ ትጠየቃለህ። ስለተገለበትክ አይደለም። አየው ህጉ እንደዛ ነው። አሁን ህጉ ፈንክሽን ስለማያደርግ ነው። ኢትዮጵያ ውስጥ ምንም አይነት መንግስት ቢመጣ ህግ ነው የሚያስፈጽመው። ከዚህ በኋላ ህግ ሲያስፈጽም ደግሞ አሁን እናንተ እንደገና እንዲች እንደሸለመጥማጥ እየተልመጠመጣችሁ እናንተ የምትፈልጉት ሰው እንዲመጣ ታደርጉና የእናንተ ሰው ከተቀመጠ በሱ ዘመን ደግሞ እንደገና ብር እያተረፈን እንኖራለን ነው፣ እየሰራን እንኖራለን ነው። እንደገና እሱ ሊጠላ ሲል ደግሞ ከርበት እንልና ከሚመጣው ጋር ተጣብቀን እንመጣለን ነው። እንዳይመስልህ አሁን ማን እንደሚመጣ አታውቅም። እንዳሁኑ አይነት እንደ 2008 ይሳካል ብለህ እንዳታስብ። አየው እንደዛ አይነት አይመጣም። አሁን it's a different story። አሁን እንደዛች ቀልደ ምናምን ህዝብን አጃጅዬ ምናምን የምትለው ነገር አይደለም። እንዴት ሆኖ አሁን ስልጣን የሚቀየር ከሆነ መንግስት የሚቀየር ከሆነ እንዴት ሆኖ እንደሚቀየር አታውቁትም እናንተ። የለመዳችሁት አሜሪካን ተንጠልጥሎ ምናምን ብቻ ይመስላችኋል። አይሆንም። አየህ ብዙ መንግስታትም ሊፈጠሩ ይችላሉ ኢትዮጵያ ውስጥ። እንደዛ ሲፈጠር ደግሞ እናንተ ባላችሁበት ቦታ ከእናንተ በተቃራኒ የቆመ ኃይል ስልጣን ሊይዝ ይችላል። ያን ጊዜ አሳረን ትበላለህ። አየህ ያኔ እጅህን ታገኛለህ ማለት ሁሉም ማለት እያንዳንዱ አየህ። ስለዚህ አሁንም ያላችሁ አርቲስቶች ገና ለገና ገንዘብ እናገኛለን በስተርጅና ብላችሁ የወጣቶቹን ተዋቸው። ወጣት ገና በቃ ገንዘብ ስለሆነ የሚያስበው ምንም ግብረ ሰዶማዊ እኮ ሁላ ሆነዋል እኮ ገንዘብ ለማግኘት ብለው እኮ አሁን ወጣት ኪነ ጥበብ ውስጥ ያሉትን ምኖችም ከዚህ ከ666 ከኢሉሚናቲ ከምናምን ከመትሯቸው ጋር እኮ ተመዝግበው አባል ሆነው እኮ የነሱ ቅጥረኞች ሆነዋል እኮ። ግማሹ ግብረ ሰዶምን ማስታወቂያ የሚሰራ ነው አሁን የኢትዮጵያ ኪነ ጥበብ ባለሙያዎች ወጣቶች። ስለዚህ ወጣቶቹ በሙሉ የረከሱ ናቸው።
በቃ ዘፋኝ ስለሆኑ ያው አስገድዶ በመድፈር ዘፈን ሲዘፈን ያው የግድ ያው የሚሰማ ይሰማቸዋል ማይሰማ አይሰማቸውም አዩ ኮንሰርት ይላል ምናምን በትውልዱ ይቀልዳል በራሱ ትውልድ ላይ ነው የሚቀልደው ይቀልድበት እሱ ምንም አያገባን አዩ የቆያችሁት ግን ምን ለማግኘት አሁን አለማየሁ ይርፖ በቃ ጴንጤ ኮንግ በጴንጤ መዝሙር መዘም እንደነ ሙሉ ቀን መለሰ እስከመጨረሻው ጴንጤ ነው የሆኑት እስከመጨረሻው አዩ እነ ተፈራ ነጋሽ እነ ምናምን ጴንጤ ነው የሆኑት እነ ሂሩት በቀለ እስከመጨረሻው ጴንጤ ነው የሆኑት በዛ ጽና በቃ አለቀ እዛ አዲስ ህይወት ነው ያ እንዲህ ጋመተ ፖለቲካ አንድ ጴንጤን ስልጣን ላይ ያወጣለው ብለ እንደገና የዘፋኝ ማሊያ ለብሳ የፖለቲካ ጨዋታ ትጫወታለህ እንዴ ይሄ ነውር ነው አይጠበቅም ካንተም አይጠበቅም ቤልጂየም አትኖርም እንዴ ያን መሰል ሀገር ኖርዌይ ነው መሰለኝ ምን መሰል ሀገር እኮ ነው ኖርዌይ አየህ እዚህ ኢትዮጵያ ውስጥ እኮ ከምትኖር እዛው ሆነ ጽድ ሆነ ብትኖር ይሻላል እኮ ጽድ ሆነ ኮባ ሆነ አትክልት ሆነ ያጠጡሃል አየው ውሃ ያጠጡ እየተንከባከቡ ያኖሩሃል አሁን ኢትዮጵያ ውስጥ እንደዚህ አይነት ሀገር እርስ በርሳችን ምንባላበት አውሬዎች እብዶች የሆንበት ሀገር ላይ ተመጣና እንደገና በእብደት ላይ ሌላ እብደት ትጨምራለህ ይሄ አሳፋሪና አስነዋሪ ነው ስለዚህ እቺን ያንተን ዘፈን አሁንም ሌሎችም አሉ እነ ኩኮ ዘፈኑት አሉ የነሱን ገና አልሰማሁትም የነሱን ከዚህ ውጪ እንደማይሆን ተጠብቃለሁ ሌሎችም አልበሞች አሉ የሽም ዘፍናለች የሽም እንደዚህ ረግጣለች ፈንጂ ረግጣለች እሷ ፖለቲካን የዘፈነችው ፖለቲካ አላት እናት ምናምን የሚል ቀላቀለችበት አየ ጨውያላ አስካደል ምታርደው ፍየሩን እንደነ ቴዲ ሲያረጉት እንደነበረው እሷም እዛ ጋር ሚስጥር ፍቅር እንዲህ ምናምን ሚስጥር ድፍንፍን ሽፍንፍን ሲያረጉት ምናምን አይነት ጨዋታ እሱን ሂጂና ለማያቀሽ ታጠኝ ይበላት ለማያቀሽ ታጠኝ እንዲህ አይነት ጨዋታ እንዲህ አይነት ማጃጃ ለዝን እናንተ ስማርት እኛ ስቱፒድ ጅሎች ናቸው እኮ ጅሎች እነሱ ብቻ ዋቂ በቃ ሚስጥር አንዴ እንትን እንዶ የኢትዮጵያ ህዝብ እኮ እንዶ ወራዳ እኮ ነው የኢትዮጵያ ህዝብ እኮ ወራዳ በቃ ሰው ስትንቁ እኮ በቃ እኮ ልክ የላችሁም እኮ እናንተ ዋቂ ሆናችሁ እናንተ ሚስጥር ኮድ እየተለዋወጣችሁ እኛን ልትጫወቱ ማለት ነው ስለዚህ እሷም እንደዛ ነው የኮኮን ሰማዋለሁ አሁን አዳዲስ የወጡ አልበሞች አሉ ከዚህ ውጪ እንደማይሆኑ መላሴን እላቸዋለሁ አንገቴን ሰጣለሁ ከዚህ ውጪ እንደማይሆን የኢትዮጵያን አርቲስቶች ያቃቸዋለሁ አየህ ከዚህ ያወጡ ምክንያቱም ችሎታ የላቸውም ጥበብ የላቸውም ምን የላቸውም ምንድነው የሚችሉት ፖለቲካ አየህ በፖለቲካ ታዋቂ መሆን ድምጽ የሌለው ፖለቲካ በመስፈን ታዋቂነትን ያገኛል ገንዘብ ያገኛል ድምጽ የሌለው ምንም ነገር የማይችል አየው እንንትና ይሄ ማን ነው እንንትናም እንደዚህ ይሄን ነበር ሲሰሩ የነበረው ይሄ ማየት የማይችለው ልጅ ማን ነው ባክህ ያይነ ስውሩ ማለት ነው እሱም እንደዛ ነበር ሲዘፍን የነበረው እንደገና ደግሞ አይምሯቸው ታሞ የነበረው ልጅ ነበር እሱም ማን ነው እሱም ስማቸው ጠፋኝ አዩ ስለዚህ ምን ያረጋቸዋል እንደዚህ የተዳከሙትን ምናምን ትንሽ በሆነ ቴክኒክ ችግር ዞር ያሉትን ወይም ደግሞ ድምጻቸው እንትን ያሉትን የተጎዱ መስላቸውን የራቁትን ወይም ደግሞ አዳዲስን አርቲስቶች ግጥም ይሰጡና የመለምሉና ፖለቲካ ይዘፈኗቸዋል አዩ በዛች እሱ ዝነኛ ለመሆን ይሞክራል ማለት አዩ ምክንያቱም እዛ ጋር ሁሉን የደፋበትን በሙሉ የሚወጥ ሳፋ የኢትዮጵያ ህዝብ የሚባል ሳፋ ስላለ ማለት ነው በርሜል የቆሻሻ በርሜል ስላለ ገንዳ ስላለ ማለት ነው እሱ ላይ መጥቶ ተተፋለ ማለት ነው እቺን ደግሞ የሚሰሩት ምንድነው እነዛ ገደም ጻፊ ምናምን አዘጋጅ ምናምን የሚባሉት ማለት ነው ሙዚቃ ላይ የሚሰሩት አየው እነሱ ስማርት ነው ግጥም ይጽፉና የራሳቸውን ፖለቲካ ለሱ ይሰጡታል ለሱ ይዘፍንና እቺ መሰሉም እንደዛው ነው እንትና ስተኝ ምናምን ስትል የነበረው በሙሉ መቼ ነው የምትመጣው ናና ወይ ምናምን ስትል የነበረው ለአብይ በፊት ለአብይ ጥሪ የሰጣትን ግጥም እሱ የዘፈነችው እሱ ከመጣ በኋላ ነው በቃ ኤልያስ ነው የሰራልኝ ገለመሌ ምናምን ማለት እንትን ነው ዝና ነው ለምን ፖለቲካ አለበት ነው አየው ቴዲም አለው ቴዲ ሰርቶልኛል ማለትም ፖለቲካ አለበት ነው አሁን ግርማ ተፈራ ቴዲ ሰጥቶኛል ገለመሌ ይላል ፖለቲካ አለበት ይላል ፖለቲካ አለበት ማለት ስለዚህ ለሱ ፖለቲካ ስትል እሱን ስማኝ ነኝ ነው እሱም ራሱ ፖለቲከኛ ነው ከቴዲ የበለጠ አባቱ የእሳት የበላ ፖለቲከኛ ዘፋኝ ነው አየው ማን ነው እንደዛ ሌሎችም እንደዛው ነው አየህ ስለዚህ የኪነ ጥበብ ሰዎች ይውላችሁ የኢትዮጵያ የኪነ ጥበብ ባለሙያዎች እባካችሁ እስኪ አድቡ ብዙ ጊዜ ተነግሯችኋል ይሄን ፖለቲካ ተውት አይሆናችሁም እናንተ የሰራችሁት ፖለቲካ አገሪቷን እንደዚህ ለልቂት ምናምን የህዝብ ጠላቶች ናችሁ እናንተ የህዝብ ደም እጃችሁ ላይ አለ በሚሊዮኖች የሚቆጠሩ ህዝቦች ያለቁት በእናንተ ምክንያት ነው አየህ እጃችሁ አለበት
በወንጀል ተጠያቂዎች ናቸው። ወንጀለኞች ናቸው። ለህፃናት እልቂት እናንተ ተጠያቂዎች ናቸው። ለህፃናት ሞት፣ ህፃናት ያለ ወላጅ ለሚያድጉት ጎዳና ላይ ለሚበተኑት፣ ገጠር ውስጥ ላሉት ላለቁት፣ በፈንጂ በምን በጦርነት በምን ለሚታረቡት፣ እዚህ ወለጋ ምን ለታረቡት ለተገደሉት እናንተ ተጠያቂዎች ደም አለባችሁ። የሰው ልጅ እንኳን ባይዳኛችሁ እኮ እግዚአብሔር ይዳኛችኋል። የእናንተ እጅ የእናንተ ፖለቲካ ተዘፍና በመጣ ለውጥ ያለቁ ሰዎች በሙሉ እጃችሁ ተባባሪ ናችሁ። በህጉም ስትመጡ እኮ ተባባሪ ነው። የወንጀል ተባባሪ፣ የነፍስ ግድያ ተባባሪ። አየህ ትልቅ ወንጀል እኮ ነው። አየህ እናንተ ተጠያቂዎች ናችሁ። የኢትዮጵያ ኪነ ጥበብ ባለሙያዎች ሁላችሁም 90% ኢትዮጵያ ውስጥ ያለው የኪነ ጥበብ ባለሙያ የዚህ ሰለባ ነው። የሚገርማችሁ ታዋቂ የምትሏቸው የድሮ የምትሏቸው የምታደንቋቸው ቅድም ስማቸውን የጠራኋቸው በሙሉ ነው የምነግራችሁ። አንድ ባንድ ዘፈናቸውን አምጡና ክፈቱልኝ እኔ እነግራችኋለሁ የትኛው ፖለቲካ እንደሆነ የትኛው እንዳልሆነ። እነሱ አራዳ ሆነው ፖለቲካ እየዘፈኑ የሰውን አይምሮ እያደረጉ ከዛ ደግሞ ተቀባዮች አሏቸው። አየህ አቀሳሳሪዎች አሉ። ሆቴሎች፣ ግሮሰሪዎች ምኖች እነሱ ደግሞ ይከፍቱላቸዋል። ሚዲያ የሚባል አለ ኤፍኤም ምናምን እሱ ይከፍትልሃል ምናምን። አየው በዚህ ያደረጉ ማህበረሰቡን ለነሱ የሚገርማቸው ደግሞ በጣም የሚያሳፍረው አሳፋሪው ነገር ደግሞ የሚገርማቸው እነዚህ ሁሉ የሚሰሩትና ለጥሩ ነገር ቢሆን ችግር አልነበረው። መልካም ነገር ለማምጣት ቢሆን ኢትዮጵያዊነትን ለማንገስ ቢሆን ኢትዮጵያዊነትን ለማምጣት ቢሆን አያችሁ የእውነተኛ ኢትዮጵያን የኢህአፓን ርዝራዦች የመይሶንን ርዝራዦች የሰልሳዎቹን ፖለቲካ ያንን አተላ ድጋሚ ስልጣን ላይ የኢትዮጵያ ፖለቲካ ውስጥ ለማምጣትና አሜሪካ የምትመለመለውን ሰውዬ ስልጣን ላይ ለማስቀመጥ ነው። አለቀ። ከዚህ ውጭ አይደለም። አየህ ታዲያ አሁን እነዚህ ሰዎች ናቸው ባንዳዎች አይደሉም። ባንዳ በቃ እኮ አሜሪካ የምትመለመለውን ሰው ማስቀመጥ ማለት እኮ ባንዳነት ነው። ኢትዮጵያዊነት ነው እንዴ? ኢትዮጵያ እኮ ብሎ የመጣው የኛን ልብ ማረስረሻ ነው እንጂ እኮ አሜሪካ ነች አፖይንት አድርጋ ያመጣችው። መለስንም እንደዛው ነው፣ ደርግንም እንደዛው ነው። አየህ ቀዳማዊ ኃይለ ሥላሴ ብቻ ናቸው በአሜሪካኖቹ ያልመጡት። ከሳቸውን አሜሪካኖቹ አስጣሉ፣ እንዲወርዱ አደረጉ። ከዛ ደርግም ደግሞ እንደገና በኋላ ወደ ኮሙኒዝም ሲሄድባቸው ወያኔን ደግሞ ረዱ። ኤርትራን አስገና። ይሄ ሁሉ የአሜሪካኖቹ ስራ ነው። ግን ይሄን ያሳለጡት ኪነ ጥበብ ባለሙያዎቹ ናቸው። ስለዚህ የኢትዮጵያ ኪነ ጥበብ ባለሙያዎች እኮ በወንጀል መጠየቅ ያለባቸው ናቸው። በወንጀል ባሉበት ሀገር ተይዘው መተው ኢትዮጵያ ውስጥ ተይዘው ለዚህ ላለፉት 20 30 40 አመታት ላለቁት ሰዎች አየህ አሁን በእነጥላውን ገሰሰ በእነሱ ዘመን ላለቁት በዛ ትውልድ የሰዎቹ በሰባዎቹ ያለቁት የሀፓ ምናምን እየተባለ ያለቁት በሁለቱም ወገን በመንግስትም በዛም በኩል ላለቁት በሙሉ ተጠያቂዎች ናቸው። እነጥላውን በሙሉ እነጥላውን ሂሩት በቀለ ምናምን ያኔን እነ አያሌው መስፍን እነ ታምራት ሞላ ማን ነው ይሄ መልካሙ ተበጀ ገለም ሁላቸው እና ለማየሁ እሸቴ እነ ነጻነት መለሰ እነ ኩኩ ሰብስቤ ምናምን ኩኩ ሰብስቤ እንኳን አሁን ይመስለኛል ድሮ ስለ ኢትዮጵያ ነው እንጂ ምዘፍነው ፖለቲካ ዘፍነው ስለ ሀገር መስፈን ፖለቲካ አይደለም። ስለ ሀገር አንድ ሰው ሀገሩን አፕሪሺየት ግን ስለ ሀገር ዘፍነው መሀል ላይ ቀርቃሪ ከታል እሷ ናፍቆቴ እንዳለው ማለት ነው። ስለ ኢትዮጵያ ተዘፍነና እሷ ናፍቆቴ ብለህ ናፍቆት በሚል ኮድ የነ ብርሃኑን የግንቦት ሰባትን ወይም የነ አብይን መንግስት የብልጽግናን ሸጥ አድርገህ አየው ስለ ሀገር መስፈን አይደለም። በሀገር ዘፈን ማከል ከከተትካት ያችን ስንጓነች እኮ ቃሪያዋ ውስጥ መትከታት ሽንኩርት ነች እኮ ዘይቷና ምናምኗ ነች እኮ ማተር መታረገው። አየህ ኤኒዌይ ብዙ አናውራ። የዓለማየሁ ሂርጶ ጉዳዩን ተረድተነዋል። ጉዳዩ ግልጽ ነው። የሆነ የፖለቲካ ኃይል አጀንዳ ልታስፈጽም ነው የመጣው። ያንን አጀንዳ በአንተ በኩል መጠቀም ሞክረዋል። ሌሎቹ አርቲስቶች ተሰልችተዋል ተብሎም ሊሆን ይችላል። ስለዚህ በአንተ ድምጽ እንደ አዲስ እዛ ውጪ ያቆይተውህ በአዲስ ድምጽ እና ደው በለመዱት ድምጽ አምጥተህ የሆነን ኃይል ደግሞ እንደገና አይነት ጨዋታ ለመጫወት እንደሆነ እኛ እንኳን እቺና ያለ ሰፈሯ የመጣች ዝም ብንለያለን ነው ነገር ይየውና አያዋጣም በቃ አያዋጣም፣ አይጠቅምም። እነጎሴ ምን ተጠቀሙ? እነጎሴ ፖለቲካ ዘፍኑ አብይና መጡ። አሁን አብይ ተጠላ በአንድ ጊዜ አየው። ኦሮሞና ተሷ ገረመሬ ብሎ እሷ ያለ የዘፈነልን ምናምን ነው ማለት ይገባናል። አታጃጅሉንም እናንተ። አርቲስት ጭንቅላት ኖረስ ልጫዋትብን አይችልም። አርቲስት መጀመሪያ መሀይም ነው ሲጀመር መሀይም ነው። ትምህርት የለውም፣ ዕውቀት የለውም። ትምህርትና ዕውቀት ቢኖረው ኖሮ ኪነት ዘፋኝ አይሆንም ነበር። አየህ
ስለዚህ ትምህርት ከሌለ ምንድነው ልትሆን ከያኒ ነው የምትሆነው ከያኒ ኮንክ ደግሞ ምናልባት ማክሲመም መጽሐፍ ማንበብ ልትችል ትችላለህ መጽሐፍ ትገዛና ታነባለህ የሆነች ነገር ታውቃለህ አየህ በቃ ከዛ ሷን ትዘፍናታለህ ከዛች ያለፈ ዕውቀት የለህም አለቀ ትምህርት ተምረህ መጽሐፍ ስታነብ ነው ዕውቀት የሚሰፋው እንጂ ዝም ብለህ እንትና እነ ዕውቀቱ ስዩም የጻፉትን መጽሐፍ ምንድነው አደረሰስ ምናምን ይሄ ማን ናቸው እነዚህ አዲስ ዓለማየሁ ገለመሌ ጻፏቸው ፊክሽኖች ምናምኖች እሷን አንብበ የከነት ቢስማርት ልቅነኝ ልትል አትችልም ግን ያቺን አንተ የሆነች የምታቀመምሰል ትችላለህ አየው መሸወድ ትችላለህ መሀይሞችን መሸወድ ትችላለህ ያንተ ቢጤዎችን ግን የተማረ ሰው አይሸወድልህም ይሄን ማወቅ አለብህ የተማረን ሰው አይሸወድም ይሄን ግልጽ አደርግልሃለሁ የተማረ ያነበበን ሰው አትሸውደው ደግሞ የተማረ የሌለ እንዳይመስልህ ብዙ ሰው አለ ሁሉም መሀይም እንዳይመስልህ ሁሉም ከብት እንዳይመስልህ ይነቃባል ያውቅብሃል እንትን ለማለት ፈልጎ ነው ኤኒዌይስ ኪነ ጥበብ ባለሙያዎች እንደ ሙያ ይሄን ፖለቲካችሁን ብትተውት ጥሩ ነው ለእናንተም አያዋጣም ለወደፊት እጣ ፈንታችሁም አያዋጣም በግልጽ ነው የምነግራችሁ ህዝብ የባነነ ጊዜ ያወቀ ጊዜ አሁን አማራ የሚባል ማህበረሰብ ብዙ እልቂት ደርሶ ትግሬዎችም እንደዛው ኪነ ጥበቡ አሁን እነሱም አልባነንም የትግሬ ማህበረሰብ አልባነንም አማራው አልባነንም የባነነ ጊዜ አንገታችሁን ቆርጦ እንኳን አይረካም ከምሬ ነው የምነግራችሁ አንገታችሁን ቆርጦ ጥሏችሁ አይረካም እንዴት በነፍስ ስጋው ግን እነሱ ራሳቸው የስልሳዎቹ ፖለቲካ ጠልፎ የጣላቸው ሰዎች ስለሆኑ እና ተመጋጋቢ ስለሆነባቸው ነው ሞራል የላቸውም እናንተን ለመቃወም ለዚህ ነው ግን ከአዲሱ ጄኔሬሽን ደግሞ ያንን የስልሳዎቹን አተላ የማያውቅ ሰው የባነነባችሁ ጊዜ በተለይ ደግሞ አሁን 3 ሚሊዮን 4 ሚሊዮን ዛልቋል ከተባለ እነዛ ሰዎች ልጆች የነዛ ሰዎች ወንድሞች የነዛ ሰዎች በ10 እና በ20 ሚሊዮን የሚቆጠሩ የጉዳት ሰለባ የሆኑ ህብረተሰብ ክፍሎች ነገ ወታደር ይሆናሉ ነገ መሪ ይሆናሉ ነገ አማጺ ይሆናሉ ነገ ሽፍታ ይሆናሉ ነገ በእውነትም አታውቁ የፖለቲካ የምናምን የወታደር የፖሊስ ኃይል የጸጥታ ኃይል መሪ ሊሆኑ ይችላሉ አዩ ያን ጊዜ ምን ሊያደርጓቸው እንደሚችሉ ማሰብ አለባችሁ ስለዚህ ብንተሳሰብ ጥሩ ነው የኪነ ጥበብ ባለሙያዎች ዘፋኞች በተለይ እባካችሁ የምንላችሁ ደጋግመን የምንነግራችሁ እንተሳሰብ አንናናቅ አንደፋፈር ይሄ እናንተ ዛቅም ማይም ነው ደደብ ነው በሚስጥር ነገር ነው ለሆነ ፖለቲካ ምናምን ብላችሁ በነፍስ ስጋው የምትጫወቱት ነገር ባይ ዲፎልት ወንጀለኛ ያደርጋችኋል ባይ ዲፎልት ወንጀለኛ ያደርጋችኋል ህጉን መቀየርኩን ማይገባችሁ ነገር አይ በሚስጥር ነው የነገርኩ ነው ያ ሚስጥር ደግሞ በፍቅር ስም በምናምን ስም በሰው ስም ለጓደኛ በመሰል ምናምን ነው ልትሉ ትችላል ህጉን እኮ መቀየር እኮ ነው ፖለቲካ የሽብር ህግ ምንድነው የሽብር ህግ እኮ ሲወጣ ምልክት ማሳየት ምልክት መስጠት ያልታወቀ እንደዚህ ማድረግ ምናምን ተብሎ ይወጣል አሁንም በአግቦ መስፈን ብሎ ህጉ ውስጥ እንጂ ከተከተተ በወንጀል የምትጠየቀው እንዴት እንደሆነ አስበው ካለቁት ሰዎች ጋር በነፍስ ግድያ ደግሞ ምናልባት አታውቁም እናንተ አሁን ሚሊተሪ ኮርት የሚባል ለምሳሌ አለ ሚሊተሪ ኮርት አሁን አንድ ኃይል ለምሳሌ አማጺ ኃይል ስልጣን በዚህ ኢትዮጵያ ውስጥ ሚሊተሪ ኮርት ነው የሚያቋቁመው ይሄ ወንጀለኛ መቅጫ አይደለም ገልጦ ፍርድ ቤት የሚያቆመው ሚሊተሪ ኮርት ላይ ያዛ ላይ እንትን አይደለም እንዲሸውጃለሁ ምናምን የምትለው አይደለም ተባባሪ ነው ተብለ ጥላውን ገሰሰ እኮ በ1953 የመፈንቅለ መንግስቱ ጋር እጁን አስገብቶ ተተመከሪ ምናምን ብሎ ኃይለ ሥላሴ መንግስትን እየተቸ ዘፈነው በሴት አስመስሎ እኮ እስራኤል ገብቶበታል ያው የንጉሠ ነገሥቱ መንግስት ሮሮና ደግ ስለነበረ ለቆት ነው እንጂ እንደዛ ነው ስለዚህ አሁን እነ ቴዎድሮስ ካሳሁን የዘፈኑት ዘፈኖች በሙሉ ፖለቲካ ናቸው በቃ ህዝብ አልቆባቸዋል ህዝብ ተፈሽቶባቸዋል አለቀ ሌሎቹም እነ ዳዊት ጽጌም አሁን እየዘፈኑ ነው እነ ቤትጂም እየዘፈኑ ነው እነ ማንቺቺ ራይልቤትም እየዘፈኑ ነው ገባ እየዘፈኑ ነው ሁሉም እየዘፈኑ ነው እነ ግርማ እየዘፈኑ ነው ሁሉም እየዘፈኑ ነው ያና ልጅ ሚካኤል ገለመሌ ምናምን ሮፍናን ገለመሌ ምናምን የምትላቸው ውስጥ ሰነግ ያረጉ ፖለቲካ እያቃሻሩ ነው ግልጽ ነው ስለዚህ ህጉ ልክ እንደዚህ አይነት ህግ ብታወጣ አለቀላቸው እነሱዎች ባይ ዲፎልት አለቀል ከማንድ ጫካኝ መሪ ብቻ ነው ያስፈልገው ከወታደሩም ከምንም የቆጨው የመጣ ጊዜ አንድ ቀን
ሰብስቦ ይፈጃል። እንደ ቴድሮስ የሚመጣው ነው። ቴድሮስ የሚባለው ነገር ጨካኝነቱ ስለሆነ የሱ ኳሊቲ ጨካኝነቱ አሁን ላይ በሚያስፈልግበት ጊዜ ሲመጣ ነው የሱ የሚያስፈልገው እንጂ ለዲሞክራሲ ለማምጣት አይደለም። ስላጤ ቴድሮስ ካሳሁን እንደዘፈነው ምትሰፍንለት አየው። አስተውሉ እስኪ ኢትዮጵያዊ እኮ የድሮ ኢትዮጵያዊ ጨዋም ነው፣ ዕውቀትም ነበረው። ዕውቀት አለው እኮ ዘፋኞቹ ራሳቸው እኮ በጣም ጥበበኞች ናቸው የድሮቹ። እስኪ ባህሩ ቀኝን ምናምን ተመልክቷቸው በቃ መጽሐፍ ነው ሲዘፍኑ የኖሩት። አየህ ከነሱ የቦጨክ እንኳን የመነዘራቸው 50 ዓመት ሙሉ ዘፈናቸውና ሁላቸውም ዘፋኞች ከነሱ የቦጨካቸው እነሱም ባይ ዲፎልት ሳይጽፉ ሁላ እኮ ነው ከጭንቅላታቸው እያፈልቁ የሚያፈሱት። አየህ ዕውቀት ጥበብ ያ ነው ኪነ ጥበብ የሚባለው። የእናንተ ጩኸት ፖለቲካ ፕሮፓጋንዳ ካድሬነት ነው። ካድሬ ወይ የተቃዋሚ ካድሬ ነህ፣ የአፓ ካድሬ፣ የኢነሲሶን ካድሬ ወይ የኢህአዴግ ካድሬ የምን ካድሬ ትሆናለህ እንጂ ጥበብ የለህም። ጥበብ አይደለም እየዘፈናችሁ ያላችሁ፣ ጥበብ አይደለም እየሰጣችሁት ያላችሁ። ለዚህ ፕሮቴስታንት የሚባል ደግሞ ኪነ ጥበቡን ተቆጣጥረውታል። በተለይ እነዚህ ሙዚቃ መሳሪያዎችን ማቀነባበር ማየህ መጨረሻ እሷ ነች። ልክ ኩሬን ተቆጣጥረህ አንበሳንም ምንም ሚዳቋንም እዛ ሄደ እንደምትቆጣጠረው አንበሳ ሲርበው ኩሬ አጠገብ ነው ሄዶ የሚተኛው። ከዛ ውሃ ጠምቷቸው ሲመጡ እንስሳዎቹ አንገታቸውን ለቀም ያደርጋቸዋል። ልክ እንደዚህ አዞ ማለት ነው። ስለዚህ አሁን እነዚህ ፕሮቴስታንት የነበሩ መዝሙር ውስጥ የነበሩ ሰዎች በሙሉ ወጥተው አሁን እነ ካሙዙ ብትለው ፔንቴ የነበረ ነው፣ ኤልያስ እንደዛ ነው ምናምን፣ እነ ቴዲም እንደዛ ንክክ ያላቸው ገለመሌ ምናምን አሁን የመጡት ብዙ አሉ። አየው ለምን ይሄ በቃ ኩሬው ጋር ሄደ ኪነ ጥበቡ። ከዛ ምንድነው ማህበረሰቡን እንደ ሚዳቋ አንገቱን ልትይዘው ማለት ነው። አሳፋሪ ይሄ በእሪ በከንቱ ሚዲያ ተዘጋጅቶ ቀርቦላችኋል። መጋቢት ሚያዝያ አካባቢ 2017 ዓ.ም ታንኪው ላዳመጣችሁን ፕሊዝ ሼር አድርጉትና ሌሎችም እንዲሰሙት አድርጉ። ታንኪው ቻው።